አታምጣ ስለው አምጥቶ ቆለለው ነው ቤተሰብ። እንግዲህ ይቆማል ይረጋጋል ያልነው ይኸው ጭራሽ ተባብሶ ሌላ ክብሪት ተለኩሶ ነገሩ ተባብሷል ነው የምላችሁ ቤተሰብ። ነገሩ ተባብሷል። ትናንት በሰራሁት ቪዲዮ እንዲሁም በርካቶች ባናፈሱት ዜናዎች መሰረት ኮሜዲያን እሸቱና ቲክቶከሯ ባምቢ እጅግ የለየለት ጸብ ውስጥ መግባታቸው ይታወሳል። ነገሩ ይቆማል ይረጋጋል ብለን እያሰብን ሌላ ጥይት ተተኩሷል ነው የምላችሁ ቤተሰብ። ንግግሩን አስመልክቶ ባምቢ ይቅርታ እንዲጠይቀኝ ይፈልጋለሁ ብላ ቪዲዮ መስራቷን አሳይቻችኋለሁ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ። ሰው ያርግህ። እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር አምላክ እንዳንተ ያንተ ልጅ ስላላረገኝ አመሰግናለሁ። እንኳን አንተ አባቴ አልሆንክ ለልጅህ አዝናለሁ። ነገ ልጅህ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ። ባይ ዘ ወይ ቪዲዮ ትሰራበታለህ። አስሎንግ ገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም። ልጅ ላይ ትሰራበታለህ አንተ ነገር ቪዲዮ። ስለዚህ እንደዚህ አይደረግም። ፈጣሪን አታታልልም። እሺ የኔ አባት የኔ ቤተሰቦች ብቻ አይደለም ያለ ልጅ የሚቀሩት ያንተም ልጅ ያለ አባት ይቀራል ብላ እጅግ በጣም ከፍተኛ ዛቻ፣ እንደዚሁም ደግሞ ባለጌነሽ ብለኸኛል የባለጌን መጨረሻ አሳይሃለሁኝ የሚል ንግግር እንግዲህ አስቀምጣ ነበረ። ከቲክቶከሯ ባምቢም እንደዚሁም ደግሞ ከኮሜዲያን እሸቱ ሳይድ በመሆን በርካታ ንግግሮች እየተናገሩ ነበረ። በርካቶች በጸባቸው ቀልዶችን እየሰሩ ነበረ ማለት ነው። እስቲ የተወሰኑትን አሳይቻችሁ ልመለስና ወደ ለየለት ፋይት ያስገባቸውን ጉዳይ አሳያችኋለሁ። እስከ መጨረሻው አብራችሁ መሆናችሁን አትርሱ። ቻናላችንን ሰብስክራይብ አድርጉ። ፈጣን መረጃ እንደዚሁም አዝናኝ የሆኑ ፕሮግራሞች ይደርሳችኋል። ባምቢዬ ልንገርሽ ለየኔ ተላላ ጻድቁ ደማቸው ለምን እንደፈላ ለቤተ ክርስቲያን ገበያ ተሰባስቢ ያቡነ እሸቱ ነው በእንጀራው አትሚ አይጻድቁ አንጀቷ የማንም ማጋሰስ የማንም ሞዳም እየተሯሯጠ ገዳም ለገዳም ለህንፃ ማሰሪያ ምናምን እያለ አንቺ በእንጀራቸው ባገቢ ምን አለ እሸቱ ተውት። የዘ ቢዝነስማን ቪው ስለጠረረበት የሰራው ነገር ነው እንጂ እውነትም ለቤተክርስቲያን አስበው አይደለም። ብሉይ ኪዳንን ጥንቅቅ አድርገው የሚያውቁ አስተማሪዎች፣ ክርስቶስ ይመጣል የሚሉ አስተማሪዎች፣ ክርስቶስ ሲመጣ ግን ክርስቶስ ይሰቀል ብለው የተናገሩ እና አይገርመኝም። በአንዳንድ ለቤተክርስቲያን ተቆርቋሪ የሚመስሉ ሰዎች እዚህ ጋር ወጥተው የሆነ ነገር ስላሉ አይገርመኝም። ትናንትና ዘፋኞች ወጥተው የቤተክርስቲያን ማስታወቂያ ሲሰሩ እናንተ የት ነበራችሁ? ዛሬ ነው ትዝ ያላችሁ? እሁድ ሰርተው ማክሰኞ ኮንሰርት የነበረባቸው ሰዎች የሉ? እቺ ልጅ ልክ ነች አይደለችም ምናምን እያልኩኝ አይደለም። ልክ እንኳን ባትሆን በዚህ ልክ ልንሰብራት አይገባም። መኖር እስኪያስጠላት ድረስ ልናደርጋት አይገባም። ዳዊት ባለፈው ያለችው ነገር እኮ ኮሜንት ላይ በጣም ብዙ መጥፎ ነገር ሲናገሯት እኮ ነው እንደዛ ያለችው። ኤቭሪዴይ እየገቡ አንቺን ማን ያገባሻል፣ አንቺን አሁን የሚያገባሽው እንዳለ በየቀኑ ይሰለቻል እኮ። የምሯን እኮ ነው ችልች። አንቺን የሚያገባሽው እንዳለ አንቺን ሊያገባሽ የሚፈልግ ወንድ የለም እኮ ምናምን እያሉ ሲጽፉላት ነው እንደዛ የመለሰችላቸው። ታዲያ በዚህ ጉዳይ እሸቱ መለሰ ይቅርታ ልጠይቅ ነው ማታ 3 ሰዓት በዶንኪ ቲዩብ ጠብቁኝ ብሎ ትላንትና ማታ ላይ በፌስቡክ ፖስት አድርጎ ነበር። እሸቱ መለሰ ይቅርታ ሊጠይቅ ነው። ያው ከሰሞኑ ሶሻል ሚዲያ ላይ ከባምቢ አበሻ ጋር የተፈጠረውን ኬዝ ሁላችሁም ሰምታችሁታል ብዬ አስባለሁ። ታዲያ ያንን በተመለከተ በዛሬው ዕለት በፌስቡክ ገጹ ላይ እንዳሳወቀው ከሆነ 3 ሰዓት ላይ በዶንኪ ቲዩብ ላይ ጠብቁኝ ይቅርታ ጠይቃለሁ ብሏል። እንግዲህ ለፈጣን አዳዲስ መረጃዎች ፎሎ ማድረግ እንዳትረሱ። መልካም ቀን። ተመልከቱት።
ይቅርታ ጠይቃለሁ ማታ 3 ሰዓት ላይ በዶንኪ ቲዩብ ላይ ጠብቁኝ ብሎ ተናገረ። ከዛ ይቅርታው ይህንን ይመስላል። ይህን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ቤተሰብ እኔ ልፈርድ ወይም ውሳኔ ልሰጥ አይደለም የመጣሁት። ምክንያቱም ሁላችንም በራሳችን መስመር ልክ ነን። እንግዲህ ጎበዞች ጸቡ ሲባባዝ ዝም ብለን ማየት የለብንም። ልፈርድም አይደለም የመጣው እገሌ ልክ ነህ እገሌ ልክ ነሽ ለመባባልም አይደለም የመጣሁት። ፍርድም መስጠት አልችልም። አትፍረድ ይፈረድብሃል ነው የሚለውና ቃሉ ማለት ነው። ስለዚህ እንደ ክርስቲያን ሁለታችሁም አሸናፊ መሆናችሁን ማሳየት የምትችሉበት ማስመስከር የምትችሉበት እድል ነው ይሄ እድል። ምክንያቱም በአደባባይ ጸባችሁ ታይቷል። ሁለታችሁም የአንድ ሃይማኖት ተቋም አባላቶች ናችሁ። ስለዚህ ለሌላው ሃይማኖት ማስተማር የምትችሉት ይቅርታን መሆን አለበት። ይቅርታ ተባባሉና ሁለታችሁ አሸናፊ ሁኑ። ዊን ዊን የሆነ ፕሮብሌም ሶልቪንግ ሜተድ ተጠቀሙ ነው የምንለው። በሁለታችሁ ጸብ ብቻ ሌላውን ነገር ትተን በሁለታችሁ ጸብ ብቻ ቤተክርስቲያናችን ክብሯ ከፍ እያለ እየተጠበቀ ወይም ሞገሷ እየወጣ ሳይሆን ሞገሷ እየወረደ እየተተቸች እየተኮሰሰች ነው የምትገኘው። ስለዚህ ለቤተክርስቲያን ደራሿ ነኝ እኔ ለቤተክርስቲያን እሆናለሁኝ የሚል ሰው ወጥቶ ቅድሚያ ይቅርታ ይጠይቅና ጉዳዩ ይፈታ። ምክንያቱም በእናንተ ምክንያት ቤተክርስቲያን ከፍተኛ የሆነ መጠቋቋሚያ እየሆነች ነው። ስለዚህ እንደ ወንድም የምመክራችሁ እንደ ህዝብም እንደ አማኝም የምነግራችሁ ነገር ቢሆን ይቅርታችሁን ነው ህዝብ ማየት የሚፈልገው። ምክንያቱም ጉዳዩ ሃይማኖታዊም ዳራ ነው። ሜዲያን እሸቱ እንደዚህ ጉዳዩን በአደባባይ በማጋለጥም ሳይሆን መሆንም የነበረበት ለራሷ ለግለሰብ መምከር ነበር የነበረበት። እሷም ደግሞ ምክሩን ተቀብላ ሶሪ በቃ እኔ አጥፍቻለሁኝ በዚህ አይነት መንገድ አላየሁትም ነበረ ቴንኪዩ በጣም ብላ ራሷ ቪዲዮ መስራት ነበረባትና ይህንን ትርጉም እንዳትይዙ እኔ ለቤተክርስቲያን የምሰራው ከዚህ አንጻር ብቻ ነው ሐሳቧን መግለጽ የነበረባት። ይህም ሚዲያ ለህዝቡ መተላለፍም ከነበረበት በባምቢ በኩል ቢሆን የተሻለ ነበር። ራስን መውቀስ የተሻለ ስለሚሆን ማለት ነው። ስለዚህ አሁንም እመክራችኋለሁኝ ይህንን ቪዲዮ የምትመለከቱት እህት ወንድሞቼ ቪዲዮውን ሼር በማድረግ እንዲደርሳቸው ለሁለቱም ወገን እንዲደርስና እንደዚሁም ደግሞ ከሁለቱ ቀድሞ ልብ ያለው እውነትም እኔ ክርስቲያን ነኝ የሚል ክርስትናን እኖራለሁኝ የሚል ሰው ካለ ቀድሞ ይቅርታ ይጠይቅና ይህንን ጉዳይ ከሚዲያችን ላይ እናጥፈው። ምክንያቱም በዚህ ሚዲያ ላይ እየተመላለሰ ቤተክርስቲያን መሰደብም እንደዚሁም መተቸትም መጠቋቋሚያ መሆንም የለባትም። ስለዚህ ይህንን ቪዲዮ ለሁሉም አድርሱልኝ። ይቅርታ የሚጠይቅ እሱ ያሸንፋል።